ፀጉሬ አላድጋለኝ ማለት የለም ከእንግዲህ። እውነቴን ነው። ከዚህ በፊትም ነግራችኋለሁ። ይሄ የቅርንፉድ ውሃና የሮዝመሪ ውሃ ሁልጊዜ ተጠቀሙት ብዬ የምመክራችሁ ነው። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። አዳዲስ የምትመጡ ሰብስክራይብ ማድረጋቸውን እንዳትረሱ። ነባር ጓደኞቼ ሁሌም አብራችሁ ስለምትሆኑና ሼር ላይክ ስለምታደርጉልኝ እጅግ በጣም አመሰግናለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁት እንደምትመለከቱት ጥቁር አዝሙድ አለኝ፣ ቅርንፉድ አለኝ፣ እንዲሁም ጅንጅብል አለኝ። ጅንጅብል ላይ ትንሽዬ ቆራርጬ ተጠቅሜያለሁኝ ማለት ነው። የሚበቃችሁን ያህል አንድ ትንሽዬ መጠቀም ትችላላችሁ ማለት ነው። አብሽ አለኝ። ሮዝመሪው ቤቴ ያደረኩት ነው። ትንሽ ከለሩ ተቀየረባችሁ ማለት ነው። እንግዲህ ከዚህ በፊት ተናግሬያለሁ። የሮዝመሪ እንዲሁም የአብሽ የቅርንፉድ ጥቅሙን የተለያየ የሶስቱንም የአራቱንም አይነት ጥቅሞች ከዚህ በፊት ቪዲዮዎች ላይ ሁሉንም እየዘረዘርኩ ተናግሬያለሁኝ። እጅግ በጣም የምትወዱት ነው። እኔ ፀጉሬ ላይ ጥቅም ያልሰጠኝን ወይ ደግሞ ተጠቅሜው ዋጋ ያላገኘሁበትን ነገር አላቀርብም ወደ እናንተ። ብዙ ጊዜ የምናገረውም የቅርንፉድ ውሃና ቅርንፉድ ከቤታችሁ እንዳታጡ ብዬ ተናግሬ ያውቃለሁኝ። እና ሁላችሁም ቢሆን ቅርንፉድን ውሃ በቅባት መልኩም ይሆን በውሃ መልኩም ይሆን ቅርንፉድ ከቤታችሁ ባታጡ እላለሁኝ። ለፀጉር ተመራጭ ነው። ፀጉርን ያሳድጋል። ፎረፎር እንዲሁም ደግሞ ለተበጣጠሰ ፀጉር ወሳኝ ነው። ሮዝመሪም እንደዛው የቅርንፉድ አብሽ እና ጥቁር አዝሙድ የፀጉርን የማፋፋት እንዲሁም ፀጉርን የማሳደግ ፀጉራችሁ ዛላው እንዲያምር ቆንጆ የሆነ ዛላ እንዲሰጠው ያደርጋል። አብሽ ፀጉርን ያሳድጋል። የደም ስርን ያዘዋውራል። እጅግ በጣም ወሳኝ ነው። ጅንጅብልም እንደዛው። ጅንጅብል እንግዲህ ለቫይታሚን በጣም የተፈለገ ነው። ለሆድም ህመም፣ ለተለያዩ ለሻይ፣ ለብዙ ነገር የሚጠቅም ነው። ጅንጅብል ፀጉርን ያሳድጋል። የጅንጅብል ቅባት ራሱ አለ ይሸጣል። እንዲሁም የአብሽ የቅርንፉድ የጥቁር አዝሙድ የተለያዩ እዚህ ጋር ያቀረብኳቸው ሙሉ ለሙሉ ቅባቶች አላቸው የሚሸጡ በዋጋ በውድ ዋጋ የሚሸጡ ገበያ ላይ ብትወጡ ታገኟቸዋላችሁ። ነገር ግን በቤታችሁ በዚህ መልኩ በውሃ መልክ እንዲሁም በቅባት መልክ ሰርቼላችኋለሁ። ከዚህ በፊትም መስራት ትችላላችሁ። እኔ ፀጉሬ እንደ መድረቅ ቢልም ወይ ደግሞ ፀጉሬን ማበጠር ስፈልግ እንኳን እንደዚህ አይነት ሽታው ምንም አይነት ሽታ ስለሌለው እጠቀመዋለሁኝ ማለት ነው። ፀጉርን ያሳድግላችኋል። እንዲሁም ፀጉራችሁን ፍፍት እና ያማረ ፀጉር ያደርገዋል። እዚህ ጋር ሁሉንም አንድ ላይ ካረኩ በኋላ የሚያስፈልገኝ አንድ ብርጭቆ ውሃ ነው። አንድ ብርጭቆ ወይም ደግሞ ከዛ በላይ መጨመር ትችላላችሁ። ለእናንተ ለፀጉራችሁ ይበቃኛል ወይ ደግሞ ለዚህ ቀን ድረስ ይበቃኛል የምትሉትን የምትመጥኑትን ያህል ውሃ። እኔ ለሁለት ቀን የሚሆን ነው የተጠቀምኩትኝ። ምክንያቱም ነገ ወይ ተነገ ወዲያ ታጥባለሁኝ ማለት ነው። ለቀን ሲቀረኝ ነው ፀጉሬን ለመታጠብ እንዲህ የምሰራው ብዙ ጊዜ። ወይ ግን ሽታ የለውም ከታጠባችሁ በኋላ እንትን ብትሉትም ሽታ የለም። ግን ምን ያስፈልገዋል? ይሄ ፀጉራችሁን ማናፈስ ወይ ደግሞ ፀጉራችሁን ማበጠር ይጠበቅባችኋል። እፍን እንዳረጋችሁት ይሄ እርጥቡን እፍን አድርጋችሁ ወይ በሻሽ ወይ በፌስታል እንደዚህ ሳቆያችሁት ማንኛውም ነገር ይሸታል። እንዲሁም ቅባትም እንኳን ተጠቅማችሁት እፍን ከተደረገ ይሸታል። የሆነ ንፋስ ማግኘት አለበት ፀጉራችሁ እና ፀጉራችሁን ንፋስን መስጠት አለባችሁ። ይሄን ተቀብታችሁ እንጂ ምንም የትም ቦታ ብትሄዱ ሽታ የለውም ያን ያህል። ቤታችሁ ስትሆኑ ግን ተጠቀሙት። እናንተ ለእናንተም ቢሆን ቤታችሁ ስትሆኑ ወይ ደግሞ ማታ ላይ ስተኙ ማሳጅ እያደረጋችሁ ሁሌም ፀጉራችሁን ማንኛውም ነገር ስትጠቀሙ ማሳጅ ማድረግ እንዳትረሱ። እዚህ ጋር እንደምትመለከቱት እንግዲህ ከሶስት ከአራት ደቂቃ በኋላ በዚህ መልኩ ብስል እያለ ወይ ደግሞ ውሃው ከረሩ ወደ ሻይ ከረር እየቀየረልኝ ሄደ ማለት ነው። ሁሉንም በአንድ የያዘ ግብአቱን ሁሉንም አነስ ባለ ውሃ ነው የተጠቀምኩትኝ። እናንተ ግን በርከት አድርጋችሁ እንዲሁም ደግሞ እንደዚህ ማንተክተክ ጊዜ የለንም ወይ ደግሞ ይሸታል ወይ ደግሞ ሰዎች ያሉ የምትሉ ከሆነ ወጥ ቤት ማትገቡ ካላችሁ ደግሞ የፍል ውሃ አለ። አሁን ሞልቷል ፍል ውሃ በየቤታችን። ፍል ውሃውን ዘወር አድርጋችሁ በፍል ውሃውን በቧንቧ ከባንቧው የሚወጣ ፍል ውሃ በእንደዚህ አይነት በሊኬር ወይ በጠርሙስ ነገር አድርጋችሁ ሞልታችሁ በፍል ውሃ ግጥም አድርጋችሁ ከድናችሁ ቁጭ አድርጉትና አሳድሩት 24 ሰዓት። ከዛ በኋላ ጠዋት በነጋታው እንደዚህ ይህን አይነት ውሃ ከረር ይሰጣችኋል። እኔ በፍጥነት ለምትፈልጉ ነው እንደዚህ ሰዓት ላይ መጣድ የሚጠበቅባችሁ እንጂ ዘብዝፋችሁት ብታሳድሩትም ይበልጥ ጥቅሙን ይዞላችሁ ይወጣል። ምንም ችግር የለውም ማለት ነው። እንደገና ምንም አይነት ሽታ የለውም። አብሹ ሽታ አለው ለምትሉ ደግሞ አብሹን ብቻውን ስትጠቀሙት ወይ ደግሞ አብሽ ይሄ ብቻውን ስትጠቀሙትና አለ ግብአት ለምሳሌ ይሄ ጋር ቅርንፉድ አለው፣ ጥቁር አዝሙድ አለው፣ ጅንጅብል አለው፣ እንዲሁም የስጋ መጥበሻ አለው። ሁሉም ነገር ካለ ውህዱን በቃ የየትኛው ቃና እንደሆነ አትለዩት። ያጠፈዋል። የአንዱን ግንን ያለውን ቃና ረገብ ያደርገዋል ማለት ነው። እና የሁሉም ግብአት ሲሆን አይሸትም። አብሽ አይሸትም። አሁን ብቻውን ስትጠቀሙትና ስታበዙት አብሹ በጣም ሲበዛ
እኔ እዚህ ጋር እንደምትመለከቱት የተጠቀምኩት ቅድም እንዳያችሁት አንድ የስኳር ማንኪያ የሚያህል ነው የተጠቀምኩት ብዛቱን እንኳን እንደምታዩት። ግን በዚህ መልኩ ሲበርድልኝ ከ3 ደቂቃ በኋላ እንደዛ አጠለልኩትኝ። ዝንጅብል ወደ ውስጥ ገባችብኝ። እንደዚህ አጥልዬው እዩት በስሏል። ሁሉም ነገር በደንብ ነው ውህዱን የሰጠኝ። ሻይ ከረር ሆኗል። እንደዚህ እንደምታዩት ብስል ብሎ ቅርንፉዱም እንደዚሁም ይሄ የስጋ መጥበሻው ትንሽ ናት የምትመስለው፣ ግን ቆንጆ ነው። በቃ አጠር ያለች ምጥን ያለች ቆንጆ አድርጋችሁ 2 ቀን ለ3 ቀን የሚበቃችሁ ብትሰሩ ጥሩ ነው። በጣም አንዛዝታችሁት 15 ቀን 16 ቀን እንደዚህ ብዙ ቀን አቆይታችሁት ከምትጠቀሙት የሆነ ነገር ወዲያው ለ3 ቀን ለ4 ቀን የሚበቃችሁን ብትጠቀሙ አሪፍ ነው። ስፕራይት ውስጥ እንደዚህ ስፕራይት መርጫችሁ ውስጥ እንደዚህ ካደረኩኝ በኋላ ይኸው በምታዩት መልኩ እንዲሁም ብዙ ነው። እንደዚህ እንደምታዩት አይደለም፣ ለ3 ቀን የሚበቃኝ ነው። ቆንጆ የሆነ ሽታው እንዴት እንደሚጣፍጥ ልነግራችሁ አልችልም። እንዴት እንደሚጣፍጥ አትበይ መች ቀመሽው ብለውኝ ያውቃሉና የእውነቴን ነው። እኔ ግን የምሬን ነው የምናገረው። በጣም ደስ የሚል ሽታ ነው እንጂ ያን ያህል ሰው ፊት የሚያጸይፍ ሽታ የለውም። ትወዱታላችሁ። በዚህ መልኩ አዘጋጀሁትኝ። ከዛ ፀጉራችሁ ላይ ማሳጅ ማድረጋችሁን ፀጉራችሁን በፍጹም እንዳትረሱ። ለምን ማንኛውንም ነገር ስትቀቡ ማሳጅ ካላደረጋችሁት ኪሳራ ነው። ምንም ጥቅም የላችሁም። በቃ ጥቅሙ ማሳጅ ነው። በቃ ማሳጅ ማድረጋችሁን እንዳትረሱ ሁል ጊዜም እንደምናገረው። ከዚህ በፊት ይሄንን ቅባት አሰራር አሳይቻለሁኝ፣ በሌላ ቪዲዮ ለቅቄዋለሁኝ። ነገር ግን ልክ እንደዚህ ነው የምጠቀመው እኔ ቤቴ። አሁን ይሄ ቅርንፉድ አለው፣ ሮዝመሪ አለው፣ እንዲሁም በማንኛውም ቅባት በኮኮናት እንዲሁም በወይራ ዘይት በማንኛውም ቅባት መጠቀም እንዲሁም በካስተር ኦይል በፈለጋችሁትም ቅባት መጠቀም ትችላላችሁ። ነገር ግን ቅባቱንም ተጠቀሙት፣ ቅርንፉድ ውሃውንም ተጠቀሙት። ማሳጅ ማድረጋችሁን እንዳትረሱ። ሁለቱም ግብአት ሁለቱም ጥቅም አለው። ሁለቱንም ግን ማሳጅ ስታደርጉት ነው ጥቅሙን የምታገኙት ወይ ደግሞ ተጠቃሚ የምትሆኑት። ለዛ ነው እንጂ ዝም ብላችሁ ስላፈሰሳችሁት ብቻ ፀጉር ላይ አያሳድግም ወይም ደግሞ አያድግም። ምንም ለውጥ አታዩም ማለት ነው። ይሄን እንደምታዩት ይሄንን የመሰለ ቆንጆ ቅባት ሰርቻለሁ በቅርንፉድ። ከዚህ በፊትም ሰርቻለሁ፣ ወደፊትም እሰራላችኋለሁ። አሁንም የተሰራ ቪዲዮ አለኝ የተዘጋጀ፣ ሰሞኑን እንለቅላችኋለሁ። ከዚህ በላይ አልጠፋም ብያለሁ። ግን ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ አድርጉኝ። ከዛን ደግሞ ሸር አድርጉልኝ ጓደኞቼ ሁላችሁም ማለት ነው። ያው ብዙ ጊዜ ስለቆየሁኝ ዩቲዩብ ትንሽ ቀዝቀዝ ብሏል። ነገር ግን እግዚአብሔር ያውቃል። ሰሞኑን እንግዲህ በደንብ ለመምጣት እሞክራለሁኝ። በዚህ መልኩ ቅባቴን እንደዛ አዘጋጀሁኝ። ውሃዬን በዛ መልኩ አዘጋጅቻለሁ፣ በውሃ መልክ እንዲሁም ደግሞ በቅባት መልክ በእንደዚህ መልኩ ነው የማዘጋጀው ማለት ነው። ሁላችሁም ቅባቱን ከወደዳችሁትም ቅባቱንም ቅርብ ካላችሁ እልክላችኋለሁኝ። እንዲሁም ደግሞ በዚህ መልኩ እየሰራችሁ መጠቀም ትችላላችሁ እናንተ ማለት ነው። ትወዱታላችሁ። ሁላችሁም ደግሞ አብራችሁኝ ስለምትሆኑ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ክረሙ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። ሁላችሁንም መልካም ቀን